يا أمة الرسول يحبشا ልጆች በስደት ያላችሁ እናንተም ባታቁኝ እኔም ባላውቃችሁ በጀነት ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ እኔም ልበላችሁ ያልፋል ኢንሻአላህ ሶብር ይኑራችሁ የግጥሜ ርዕስ ስደቴን ወደድኩት ይሰኛል ስደቴን ወደድኩት ከሀገር መውጣቴን ናፍቆት ቢከብደኝም ስለያት እናቴን ግን ደስ ብሎኛል ሰው ሀገር መምጣቴ ሀገሬማ ሆኜ እንደው በደፈና ስምራው ነበረ ህይወቴን በመና እስልምናን አልተማርኩ ወይ ቁርአን አልቀራው አሄራን አስቤ ወይ መልካም አልሰራው ጃሂል ሆኜ ስኖር በድቅድቅ ጨለማ ሂጃብ እንኳን አልለብስ ሲመክሩኝ አልሰማ ስለ እስላም ካወሩ ከሰው አልስማማ መንገድ ዳር ቁጭ ብዬ ሐላፊ አግዳሚውን ስሳደብም ሰማ ምን ይውጠኝ ነበር ያኔ ቀብር ደርሶ ብገባ ጨለማ ልፋቴም ድካሜም ለዚች ዱንያ ብቻ ሰላት እንኳን ስሰግድ ለአባቴ ፍራቻ ሳይገባኝ መሆኑ ለአንድ አላህ ብቻ ነበር የኔ ነገር አው ነበር የኔ ነገር ስበላ ስቀመጥ ስገባ ስወጣ ስሰራ ስነሳ ስተኛ ስጠጣ ሙዚቃ ሳዳምጥ መሆኑን አጥቼ ጎረቤት ስረብሽ በስፒከር ከፍቼ 8 ቁጥር ብለው ቅርጼን ሲያሞግሱኝ ገላዬ ተጣብቆ ደረቴን ገላለጥኩኝ አከሄዴን ቀይሬ አክሽኔን አመጣሁኝ አቤት የኔ ስራ አቤት የኔ ጥፋት አቤት የኔ ነገር የኖርኩት ብዙ አመት ነፍሴንም ስበድላት ምን ይውጠኝ ነበር ያኔ ቢሆን ቀኔ አንዱንም ላይፈይደኝ ላይሆነኝ ከጎኔ ማንም ላይፈይደኝ ላይሆኑ ከጎኔ እስላም ለካ ማር ነው በጣም ይጣፍጣል ቀርበው ከቀመሱት ከሁሉም ይበልጣል እዚህ ባልመጣማ ባልሰደድ ኖሮ ያጠፋኝ ነበር የአህባሽ ፉካሮ ቢቢኤን ባይኖር አይናችን ጆሮአችን ወሮን ይቀር ነበር አህባሽ ባገራችን ለአላህ ይገባው ክብርና ምስጋና ቢቢኤን ለኛ ልኮልናልና ምስጋና ላድርሰው ለጌታዬ ረበና ዲኔን ለለገሰኝ ይድረሰው ምስጋና ዲኔን ለለገሰኝ ይድረሰው ምስጋና ወሰላሙ አለይኩም ወራህመቱላሂ ወበረካቱ